ለጥንቃቄ ቴሌግራም ኦፊሻላዊ ያልሆኑ ሰርድ ፓርቲ መተግበሪያዎችን በሚጠቀሙ ሰዎች ፕሮፋይል ላይ ዋርኒንግ ሌብል ወይም የማስጠንቀቂያ ምልክት ማሳየት ጀምሯል። ይህም ተጠቃሚዎች ኦፊሻላዊ መተግበሪያ ብቻ እንዲጠቀሙ ለማሳሰብ ነው። ኦፊሻላዊ ያልሆኑ መተግበሪያዎችን በመጠቀም ለሚመጣው ችግር ቴሌግራም ኃላፊነት እንደማይወስድ አሳውቋል። በሂደት እንዲህ ያሉ አካውንቶች ላይ ዘላቂ እርምጃ ሊወስድም ይችላል ተብሏል። ኦፊሻላዊ ያልሆኑ የቴሌግራም መተግበሪያዎች የመረጃ ደህንነት ስጋት ያለባቸው ሲሆን ተጠቃሚው ሳያውቅ የሚጻጻፋቸው መልእክቶችና የሚለዋወጣቸው መረጃዎች ለሶስተኛ ወገን ይጋለጣሉ፣ በሌላ አካል ሊነበቡም ይችላሉ። የቴሌግራም ኦቲፒ ኮድ በመውሰድ አካውንት የመቆጣጠር ተግባርም ይፈጸማል። ከዚህ ባለፈ ደግሞ ተጠቃሚዎች የሚፈልጓቸው ወይም ያልተጠቃሚዎቹ በጎ ፈቃድ የተለያዩ የቴሌግራም ግሩፖች ውስጥ ጆይን በማስገባት ሰዎች ለአጭበርባሪዎች እንዲጋለጡ ያደርጋል። በተለይ ክሪፕቶ ወይም ገንዘብ ማጭበርበር ላይ የሚሰሩ ሰዎች ይህን ይጠቀማሉ። ስለሆነም ቴሌግራም ላይ ደህንነቱ የተጠበቀ የመልእክት ልውውጥ ለማድረግ መረጃችሁን ለሶስተኛ ወገን በማያየው መልኩ እንዲዘዋወር ህጋዊና ኦፊሻላዊ የሆነውን ቴሌግራም መተግበሪያ ብቻ ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ተጠቀሙ። ኦፊሻላዊውን ቴሌግራም ምልክት ከላይ በምስል እንዳያያዝ ነው። ለማንኛውም ሚስጥራዊ ለሆነ መልእክት ልውውጥ ወይም ደግሞ ሲክሬት ቻት ብቻ ተጠቀሙ። ይህ አገልግሎት መልእክቱ ከላኪውና ከተቀባዩ ውጪ ማንም እንዳያየው በከፍተኛ ቴክኖሎጂ ወይም ደግሞ ኢንድ ቱ ኢንድ ኢንክሪፕሽን የበለጸገ ነው።